ለሰው ተደርበህ አትጣላ። ገለልተኛ ሁን። በቀላሉ የማትተካ ሰው መሆን ከፈለግ ይህን የህይወት መመሪያ አድርገው። ታዋቂው ስፔናዊ ፈላስፋ ባልታሳር ግራሺያን ምን ይላል መሰለ? ዱ ኖት ኮሚት ዩርሰልፍ ቱ ኤኒባዲ። ለማንም ራስህን አሳልፈህ አትስጥ። በማያገባህ አትግባ። የሌላ ሰው ጸብ ውስጥ ገብተህ አትጣላ። የዛ ሰው ባሪያ ሆነ ነው የምትቀረው። ለሰው ተደርበህ የምትጣላ ከሆነ የተጣሉት ሲታረቁ አንተ ብቻህን ትቀራለህ። ራስህን ታስገምታለህ፣ ትናቃለህ። ጆርጅ ዋሽንግተን የአሜሪካንን ሪፐብሊክ መመስረት የቻለው በዚህ ችሎታው ነው። እንግሊዞችና ፈረንሳዮች በነበራቸው ጸብ ለማንም ሳይወግን ገለልተኛ በመሆኑ ነው ነጻ ሀገር መመስረት የቻለው። አንተም ከሰዎች ጋር ባለህ ግንኙነት ልታዳብረው የሚገባ ችሎታ ይህ ነው። የራስህ ጥቅም እስካልተነካ ድረስ ለሰው ወግነህ አትጣላ። ገለልተኛ ሁን፣ ገላጋይ አስታራቂ ሁን። ጊዜ ኃላፊ ነው። ዛሬ ጠንካራ የመሰለህ ነገ ሊሸነፍ ይችላል። ለጊዜያዊ ጥቅም ብለህ አታሽቃብጥ፣ አትወግን። ነገ ብዙ ዋጋ ያስከፍልሃል። ለማንም ራስህን አሳልፈህ አትስጥ።